ሚስት አጣው። አንድ ወጣት ሚስት ለማግባት ፈለገ። በዙሪያው ብዙ ቆነጃጅት ሞልተዋል። ወጣቱ ግን ለዓይኑ የምትሞላ ለትዳሩ የምትበጅ ሙሉ የሆነች ቆንጆና ውብ ሴት የሚላት የትኛዋ እንደሆነች መምረጥ ተቸገረ። ሴትም በሞላበት ሀገር ሚስት ፍለጋ ቢናውዝም ይችን ላግባ ብሎ መምረጥና መወሰን ተሳነው። ብቻ ቢፈልግም ቢያስፈልግም ሚስት አጣ። ከዕለታት አንድ ቀን ምን ይሻላል ብሎ ሰው ሲያማክር ራቅ ወዳለ ሀገር አንድ ጠቢብ ሰው ስላለ እሳቸው ጋር ቢሄድ አንዳች መፍትሄ እንደሚያገኝ ነገሩትና እርሱም ወደዛ አሉ ወደ ተባሉት ጠቢብ ሽማግሌ ዘንድ ይሄዳል። ጠቢቡ ዘንድም ደርሶ የበቆሎ ማሳ ቁጭ ብለው ሲጠብቁ አገኛቸው። ሚስት ያጣው ወጣትም ከማሳው ዳር ካለው የእርሻ ድብ ላይ ጺማቸውን አንጀርግገው በግርማ ሞገስ ቁጭ ብለው የበቆሎ ማሳ ወደሚጠብቁት ጥበበኛ ሽማግሌ ጠጋለና እንደምን ዋሉ አባቴ አላቸው። እርሳቸውም እግዚአብሔር ይመስገን እንደምን ዋልክ ልጄ አሉት። ጥበበኛ ኖት ተብዬ መምጣቴ ነው አላቸው። እርሳቸውም በእርጋታ ትኩር ብለው እያዩት ምን እንደረዳ ፈልገህ ነው የመጣኸው ብለው ጠየቁት። እርሱም ሚስት አጣው ብሎ የመጣበትን ጉዳይ አንድ ባንድ አስረዳቸው። እርሳቸውም አይ ልጄ በልና ተከተለኝ ብለው ከበቆሎ ማሳ ዳር ቆሙና የመጣህበትን እንዳደርግልህ ከዚህ ከምታየው የበቆሎ ማሳ ከዚህ ከቆምንበት ጀምርና እስከ ዳር ድረስ ውስጥ ለውስጥ ገብተህ ከዚህ ሁሉ የበቆሎ እሸት በመጠኑ ከፍ ያለና አሪፍ የምትለውን አንድ ብቻ የበቆሎ እሸት ዘንጥላ አምጣልኝ። ነገር ግን ማሳሰቢያ ልስጥህ። አንደኛ ከዚህ ከቆምንበት ከፊትህ ካለው እሸት ወደ ውስጥ ብትገባ ከዚህ የበለጠ እሸት አላገኝም ብለህ ካመንህ እዚሁ ዘንጥለህ ልትሰጠኝ ትችላለህ። ሁለተኛ ማሳሰቢያ፣ ከዚህ ጀምረህ እስከ ማሳው ዳር ድረስ ወደፊት እየተራመድህ መምረጥ ትችላለህ። ነገር ግን ልብ በል፣ አንዴ ያለፍከውን እሸት እንደገና ወደ ኋላ ተመልሰህ መቁረጥ አትችልም፣ ወደፊት ብቻ። ሦስተኛ አጥቻለሁ ብለህ ባዶ እጅህን መምጣት አትችልም። አራተኛውና የመጨረሻው ደግሞ ከዚህ ሰፊ የበቆሎ ማሳ አንድ የበቆሎ እሸት ብቻ ነው ቆርጠህ የምታመጣልኝ። መጀመር ትችላለህ አሉትና ተመልሰው ቁጭ አሉ። ወጣቱም ወደ በቆሎ ገባና የተሻለ የሚለውን በቆሎ መፈለግ ጀመረ። ሁሉም እሸት አማረው፣ ዓይን አዋጅ ሆነበት። ትንሽ ገባ እንዳለ በጣም የሚያማልል እሸት አየና ሊቆርጥ አሰበና ወደፊት ከዚህ ከሚታየኝ የበለጠ ትልቅና የሚያምር ቢኖርስ ብሄድ ይሻላል ብሎ ፍለጋውን ቀጠለ። ነገር ግን ወደፊት በሄደ ቁጥር እንደ ቅድሙ የሚያምር ሳይሆን ጥራቱ እየቀነሰ ሄደ። አሁንም ወደፊት ጥሩ እሸት አገኛለሁ እያለ መዳከር ያዘ። ነገር ግን ጭራሽ ከቅድሙ የባሰ በመጠኑ ያነሰና ገና ለጋ የሆነ ትልም የበላው እየሆነ መጣ። ወጣቱም ወደ ኋላ መመለስ አትችልም ስለተባለ ምን አለ ቅድም ዳር ላይ ቆርጬ በነበር እያለ እየተጸጸተ አሁንም ተስፋ ሳይቆርጥ ወደፊት ልክ ቅድም ስገባ እንዳየሁት የሚያምር እሸት አገኝ ይሆን እያለ በተስፋ ወደፊት ፍለጋውን ቀጠለ። የሚያሳዝነው የተባለውን እሸት ሳይቆርጥ በገባበት ተቃራኒ የእርሻ ዳርቻ ሊወጣ ሲዳረስ እንዳለ ግማሹን ወፍ የጠረጠረው እየሆነ መጣ። እስኪ እንደ ቅድሙ ዳር ላይ ጥሩ በቆሎ ባገኝ ብሎ የእርሻው ጫፍ ላይ ብቅ አለ። ነገር ግን የሚገርመው ጭራሹን ወፍ እልም አድርጎ የጨረሰውና ቆረቆንዳ ብቻ ሆኖ አገኘው። ወደ በኋላ እንዳይመለስ ወደ ኋላ መመለስ አትችልም ተብሏል። ባዶ እጁን እንዳይመለስ ምንም ቢሆን ባዶ እጅን እንዳትመለስ ተብሏል። ስለዚህ አማራጭ ስላጣ ወፍ የበላውን የበቆሎ ቆረቆንዳ
አንዱን ዘንጥሎ ወደ ጠቢቡ ተመለሰና ከፊታቸው ቆመ። እሳቸውም እስኪ አምጣና አሳየኝ አሉት። እርሱም አንድም በላዩ ላይ ጥሬ የሌለው ቆረቆንዳ ሰጣቸውና በኀፍረት ጸጥ ብሎ ቆመ። ይህን ነው የተሻለ ያገኘኸው ብለው ቢጠይቁት እርሱም በኀፍረት አባቴ ያው የተሻለ አገኛለሁ ብዬ ስፈልግ ሳላስበው ወፍ ከበላው ደረስኩ አለ እየተንተፋተፈ። ቁጭ በል እስኪ ያሉና አየህ እኔ ልጅ ሚስት እያማረጡ አንዷን ከአንዷ እያማረጡ መኖር ልክ እንደዚህ ነው። አብዝቶ መምረጥ መጨረሻው ከምራጭ ይጥላልና ሚስት ከእግዚአብሔር ስለሆነች በአንተ ምርጫ አይሆንም፣ ከፊትህ ያለችውን ሚስት አድርግ አሉት። ተራኪ ዲያቆን ሕርያቆስ አለሙ። ሌሎችም ይማሩበት ዘንድ ሼር በማድረግ ያካፍሉ። ቻናላችንን ሰብስክራይብ በማድረግ ቁም ነገር ያላቸው መልእክቶችን ያድምጡ።